Kanas bitee hin dide. Kanas bitee hin dide. Kanas bitee hin dide. Kanas bitee hin dide. Uma takkaan naa gurasa dide. Siidhumattee gaa mattanaalu lumna gargastanaalu beeyaalee alaa dagim ለውስጥም የለም በበጠራም ቀየርኩ ቅባትም ቀየርኩ በሽንቴም ታጠብኩ እምባሌ አመጋይ ዱመተሲ ሰላም እንዴት ናችሁ? ውድ ኢትዮጵያውያን በያላችሁበት እግዚአብሔር ሰላምታ ለእናንተ ይሁን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ቤሩት ላይ ያላችሁ ልጆች በጣም ጸሎት አድርጉ። እዚህ ላይ ቤሩት ላይ ያላችሁ ልጆች ጸሎት ያስፈልጋል። የሚሳግቡ የምሬ ነው። ብንሞት እንኳን ነፍሳችን ወደ ኢትዮጵያ ማለት ብንሞት እንኳን ነፍሳችን ወደ መንግስተ ሰማያት እንድትወርስ ማለት ነው። የምር የቃለድኩ አይደለም። በጣም ኃይለኛ ጥላቻ ሊነሳ ነው ያሉ ነው። ድንበር ነው ምንድነው የሚባለው? ሌላ ሀገር ሰዎች ሄዶ የዚህ ሀገር ሰዎች በእንትን እዚህ ሰሞን እየጨረሱ ነው። ከዛ እነሱ ደግሞ ወደዚህ ሊመጡ ነው የተባለ ነው። አሁን ኃይለኛ ፍራቻ ላይ ናቸው እነሱ ማለት ነው። ትላንትና ሄጄ ልጅቷን ጠየቅኩት። ያሰርኝ ልጅ ምንድነው ከተማ ውስጥ ችግር አለ እንደ ምናምን ብዬ ሲጠይቃት እነሱ እኔ ስለምፈራ ፊቴ ላይ አያወሩም። ከዛ ምንድነው ችግር አለ እንደ ሶሻል ሚዲያ ላይ አውቄ እንደዚህ ይወራል ብዬ ጠየቅኳት። አዋለች። ምንድነው ስላት የኛ ሀገር ሰዎች ሄዶ ሌላ ሲሙን አውቃለሁ ግን ለማጥራት አልፈለኩም። ምክንያቱም ቲክቶክ ላይ ስለሚከታተሉ ማለት ነው። አሳሪዎች ይከታተላሉ እና እንደ ድንበር አይነት ማለት ነው። እና ኃይለኛ ጥላቻ ልነሳ ነው አሉ። ከዛስ እንዴት ነው ስላት ያው ከመሞትና ከመኖር አንድ ምርጫ አይጠፋም ማለች ልጅቷ። እና አሁን ሄጄ ደግሞ ሰውየውን ጠየቅኩት። እኔ ላይፍ ላይ ያየው ነበር። ከዛ ድምፁ ሲሰማ ሰውዬ ደንግጦ ወደ በረንዳ አልወጣ። ምንድነው አንቺ እዚህ ስልክ ላይ ያየሽ እኔ ደግሞ እደጅ መስሎኛል አለ። በጣም ፍራቻ ላይ ናችሁ። ደግሞ ከምንም ከማንም በላይ እግዚአብሔር ይጠብቃን። ብንሞት እንኳን መንግስተ ሰማይ እንድንወርስ ፈጣሪው ይቅር በላን በሉና ጌታን ጸሎት አድርጉ። ፈጣሪ ይጠብቃን ይከልላል። ደግሞ እኮ እዚህ ሀገር ቢጣሉ እኮ እንደ ኢትዮጵያ በዱላ ወይም በሽጉጥ አይደለም የሚጣሉት፣ በቦምብ ነው የሚጨርሱት። እኛ ከላይ ነው ቦምብ የሚወረወሩት። እና ፈጣሪ ይከልላል። እንግዲህ ከመጣ እጅ መስጠት ነው። እና ለማንኛውም ጨርሳችሁ አትተኙ፣ ራሳችሁን ጠብቁ። ያው ከኛ ይልቅ ፈጣሪ ይጠብቀን። በጣም ፍራቻ ላይ ናቸው። እኔ እነሱ ስለፈሩ በጣም ፈርቻለሁ እኔ ራሱ ማለት ነው። እነሱ በፈሩት እንግዲህ ኃይለኛ ችግር ስላለ ነው። ዛሬ ሰውዬ በስልክ ላይ በቴሌቪዥን ላይ ዜናው ላይ ተደቅኖ ነው ያለው። ልጆቹም እንደዛው ሲያነቡ ምናምን ነው ያሉት። እና ራሳቸውን በጣም ባርጋችሁ ያው እና ራሳችን ጠብቀን አንችልም፣ ፈጣሪ ይጠብቀን። እና እንደዛ ባላል የእግዚአብሔር ሰላምታ ከእናንተ ጋር ይሁን። ከጠፋው እንግዲህ ፈልጉኝ እሺ።